ወለኝኝኝ እንዴት ይሆናል? በቃ ከቀኑ ጋር እኮ አብሮ ማለፍ ያስፈልጋል። አንድ ጊዜ ምን ገጠመኝ? አንድ ማቃት ልጅ ጥቁር በጥቁር ለብሳ አገኘኋት። በጣም ደነገጥኩኝ። ምን ነው ምናምን አልኳት። አይ እንደዚህ ሰው ሞቶብኝ። ወይኔ አልሰማሁም፣ ይቅርታ አይዞሽ እያጽናነቻት ምን ብያት፣ ጥቁር በጥቁሩ አይጠቅምሽም፣ አንቺ የቤተክርስቲያን ሰው ነሽ፣ ያደርግልሻል ምናምን ብዬ አውርቻት ተለያየ። በአመቱ ካምፓስ ገብቼ ዲላ ስመለስ ጥቁር በጥቁር ለብሳ አገኘኋት እና ደነገጥኩ። ምን ነው ምን አጋጠመሽ? ምን ገጠመሽ ስላት ያንኑ ዘመዷን ጠራችና መሞቷን አልሰማህም እንዴ ምናምን አለች። እንዴ የዛሬ አመት እኮ ነግረሽኝ ነበር ምናምን ብዬ አልኳት። አይ በቃ በጣም እሷ እኮ ማለት ለእኔ ምናምን አለች። እንዴ ልክ ነሽ፣ ያሳዝናል። ላቃልል አይደለም፣ የወደዱትን ማጣት ያማል። ግን ደግሞ ሀዘን ገደብ ሊኖረው ያስፈልጋል። መጥፎ ነው ተይ ምናምን ብዬ አልኳት። የእውነቴን ነው የምነግርሽ፣ ከ2 አመት በኋላ ሳገኛት ጥቁር ለብሳለች። ይሄ ነገር ያን የሆነው እንዳትይኝ አልኳት። እንዴት ተው እንጂ ዳግም ይረሳ ነው እንዴ? ምን ማለት ነው? ደሴም ህመም እድሜ ልክ ማልቀስ ማለት ነው። በነገራችን ላይ መጽሐፍ ቅዱስ የሚለው አንኳኩ ይከፈትላችኋል። ማንኳኳት የሰው ድርሻ ነው፣ መክፈት ደግሞ የፈጣሪ ድርሻ። እኔ አላንኳኳም እያልኩ በየቀኑ ማለቅስ ከሆነ የሚከፈት ነገር የለም፣ አይከፈትም። ሌላው ነገር እዚህ ጋር በጣም አስምሬ መናገር የምፈልገው ነገር ሰውየው ልግደሉ ግድ የለም። በሽጉጥ ተመቶ የሞተው ጓደኛዬ ከሞት ይነሳል? ሰውየውን ደሙን ባፈሰው እኔ ከዊልቸር መነሳት እችላለሁ? ደም በደም አይጸዳም። ቆሻሻ በቆሻሻ ሊጸዳ አይችልም። በቀል በበቀል ሊመለስ አይችልም። ራሳችንን ካላሞኘን በስተቀር በቀል በበቀል ሊጸዳ አይችልም። ብዙ ሰው ቂሜን ሳልመልስ ያረገኝን ሳላደርግ እያለ ቀንና ቀጠሮ ሲይዝ ራሱ ነው የሚጎዳው። በፍጹም ደም በደም ሊጸዳ አይችልም። በመተው ነው። ለምሳሌ 40 አመት 50 አመት 60 አመት በትዳር የቆዩ ትልቅ ሰዎችን ስታይ ምን ትያለሽ? ምን ያህል ጊዜ ይቅር ተባብሎ ይሆን? ምን ያህል ጊዜ ተተውተው ይሆን? ምን ያህል ጊዜ አውቆ ትቶላት ይሆን? ምን ያህል ጊዜ አውቃ ትታለት ይሆን? ማጥፋቱን እያወቀች መበደሉን እያወቀች መሳቷን እያወቀ ስንት ጊዜ ትቶላት ይሆን? እኔ በቃ ይሄ ነው የሚታየኝ። እና በበቀል የሚመጣ
አዲስ ነገር የለም። እኔ ሰውየውን ብገለው የሰውየው ልጅ ጠብቆ እኔም ቢገለኝ፣ የእኔ ዘመድ ጠብቆ የሰውየው ልጅ ቢገለው፣ የሰውየው አጎት ደግሞ መጥቶ የእኔን ወንድም ቢገለው፣ በቃ ቆሻሻ ነው የሚሆነው። ቆሻሻ። ሌላው ነገር ክርስቲያንም ሁን ሙስሊምም ሁን በቀልን የሚያበረታታ ሃይማኖት የለም። እኔ እንደ ክርስቲያን አባታችን ሆይ ብዬ ስጸልይ በደሌን ይቅር በለኝ እኔም የበደሉኝን ይቅር ይላለሁ እላለሁ በየቀኑ። ሲገለበጥ እኮ እኔ የበደሉኝን ሰው ይቅር አይደለም አንተም እኔን ይቅር አትበለኝ ማለት ነው። ይሄ ደግሞ አይሆንም። ሀቢባ የኔና አንቺ ተጣልተን ላይቭ ስገባ ሳይሽ እጭ ደግሞ እንደው ስል አንድ ሰው መጥቶ ሀቢባ እኮ ስለሱ አታውሩልኝ መስማት አልፈልግም ስል የሆነ ልብስ ለብስሽ ባጠገቤ ስታልፊ ስታስጠላ ያማረበት መስሏታል ምናምን ስል ለሊት ተኝቼ ድንገት ከእንቅልፌ ስነቃ ትዝ ስትይ ተበሳጭቼ ተናድጄ ምናምን እስከ ጠዋት ድረስ እንቅልፍ አልወስድ ሲለኝ ማን ነው እየተጎዳ ያለው? አንተ ራሴ። አንቺ ማን ኑሮሽን እየኖርሽ ነው? በቃ ምናልባት ረስተሽኝም ሊሆን ይችላል። ኢቭን አንዳንድ ጊዜ እኮ እንደበደልሽኝ ራሱ ላታውቂው ትችያለሽ። እኔ በልቤ ቂም ይዤች ልጅማ ቆይ እያልኩ አንቺ እንዳጠፋሽም ላታውቂ ትችያለሽ። መተሽ ሰላም ምናምን ስትይኝ ደግሞ ሰላም ትለኛለች እቺ አስመሳይ፣ ቆይ ቀኗን ትጠብቅ እያልኩኝ ይቀመጣል። ዞሮ ዞሮ ቂም ማለት ጥላቻ ማለት ለራስ መርዝ እየጠጡ ሌላውን ሰው ይጎዳል ብሎ እንደመጠበቅ ያለ ሞኝነት ነው። መተውን የመሰለ ይቅር ማለትን የመሰለ ነገር የለም። ቻርጀር ወደዚህ አስጠጊልኝ። ችግሩ ብዙ ሰው ስለ ይቅርታ ያለው መረዳት ልክ አይደለም። ይቅርታ የሚጠቅመው ጎጂውን አይደለም ተጎጂውን ነው። አንድ ሁለተኛ ዩቲዩብ ላይ ደጋግሜ ቪዲዮ ሰርቼበታለሁ። ይቅርታ ማለት መርሳት ማለት አይደለም። ሀቢባ አሁን እኔ መርሳት እችላለሁ? አትችልም። ምኑን ነው መርሳት? እንዴት እችላለሁ? በየቀኑ ዊልቸር ላይ ሰው ሲያስቀምጠኝ፣ በየቀኑ ሰው ሲመግበኝ፣ በየቀኑ ሰው ሲያጥበኝ፣ በየቀኑ ሰው ሲንከባከበኝ፣ በሱ ምክንያት ይሄንን መሆኔን መርሳት እችላለሁ? በፍጹም። መቀየር የምችለው ግን ስሜቱን ነው። ስሜቱን ግን መቀየር ይችላል። አሁን ትዝ ሲለኝ በእልህና በንዴት በቁጣ አይደለም ትዝ የሚለኝ። ይቅር እንላለን፣ እንተዋለን። ለበቀል አንዘጋጅም። አንድ ጊዜ አልበይ ችግር የለውም።
እስከሚመቻችን ላውራ ፎሎ አድርጉት። ሁላችሁም ጊፍተሮች ጊፍት ስጡት፣ ፎሎ አድርጉት፣ አበረታቱት እና ኮመንት ላይ መጽሐፉን በመግዛት እና አበረታታው ያላችሁ ሰዎች እኔ መጽሐፉን አናግሬው ዳግምን በውስጥ መጽሐፉን ለሁላችሁም መዝግቢያችሁ በአድራሻችሁ ምናምን እንዲላክላችሁ አደርጋለሁ። እሺ ሁላችሁም መግዛት ትፈልጋላችሁ አይደል? ሁለቱንም መጽሐፎች ማንበብ አለባችሁ። እኔም አስመጣለሁ ያለሁበት ድረስ። ቴንኪዩ። እሺ ከተመቻቸ ደቂቃ አመሰግናለሁ። በተወሰነ ደቂቃ የነርቭ እንትን ስለሆነ ትንሽ ቀና ጎንበስ ካልተደረግኩኝ ያስቸግራል። ለዛ ነው። እና ውሃም እየጠጣሁ ይቅርታ የተሰበረ ልብ ይጠግናል። ከባዱ ነገር በህይወታችን ይቅርታ ማድረግ ነው። በጣም የምንቸገረው ነገር ነው። የምንቸገረው ምክንያት አንደኛው ነገር ትርጉሙን ስለረሳ ነው። እንዳሰብነው ለሰውየው ነው የሚመስለን፣ ግን ለኛ ነው። እረፍቱ ለኛ ነው፣ እንቅልፉ ለኛ ነው፣ ሰላሙ ለኛ ነው። ስለዚህ ይቅርታ መርሳት የሚመስላችሁ ሰዎች ካላችሁ መርሳት አይደለም፣ መተው ነው። መጥፎውን ስሜት መተው። አሁን በጣም የበዛውን ነገር ልንገርሽ ሀቢባ፣ ሰዎች ይታመማሉ። ሁሉንም ምርመራ ያደርጋሉ፣ ጤነኞች ናቸው። ገጥሞሽ አያውቁም? ምንም የለብህም ወደ ቤት ሂድ ሲባሉ ሰዎች በጣም ብዙ ጊዜ ሰምቻለሁ። በጣም ብዙ ሰው በጣም ይታመማል። ሐኪም ቤት ሲሄድ ግን ምንም የለም የሚሉት። በዚህ የተነሳ ብዙ ሰዎች ጉዳታቸውን አያውቁት። ዶክተሮች በሽታዬን አላወቁልኝም ነው የሚሉት። በቃ እንደዛ ነው የሚሉት። ይቅርታ ሀቢባዬ። ችግር የለውም። ሚውት ላድርግልህ። በረከቱን ታውቂዋለሽ። ሀቢባዬ የኔ እናት እንደምን አለሽ? እንዴት ነህ? ሰላም ነው በረከት? እኔ ወደኔ መልካም ደህና ነኝ። ሰላም ነው። በጣም ደስ ብሎኝ ከአዳማ እየበረርኩ ነው የመጣሁትና ደስ ብሎኛል። አላቋርጣችሁ ሳያውቁ ሻይ ቡና ይዤ ልምጣ ብያውን እንዳይደክም ብዬ ለአንቺ ምን ላምጣ? ሁሉም አለ። ቴንኪዩ ሶ ማች። በጣም ደስ ብሎኛል። ክበሪልኝ፣ እግዚአብሔር ያክብርሽ። በጣም እምነቴም በአንቺ ላይ የነበረው እሱም እንደዛው ነበረ። እያየሁኝ በጣም እንዴት እንደሆነ ብቻ ሹፌሩ በጣም እየነዳው አረፍጠን እለዋለሁ ለመድረስ እና ቀጥሉ። አላቋርጣችሁ ክበሪልኝ። ይሄ በጣም ደግ ሰው ነው። በጣም ልቡ ደስ ሰው ነው። የባለፈው ሕክምና አንቺም ያለሽበት እንድታከም በጣም ከፍተኛውን ጥረት ያደረገው እሱ ነው። ስለ ሕክምናው እነግርሻለሁ። በጣም በሚገርም ሁኔታ እኛ የሄድንበት ጉዳይ ሌላ ነው። እኔ ላይ ተገኝቶ የታከምኩትና ህይወት የተረፈበት ደግሞ አጋጣሚ ሌላ ነው እና በጣም በረከትን እግዚአብሔር እድሜ ይስጠው። ሀቢባ ያንቺን መማርን ቴስን ከልቤ ነው የማመሰግናችሁ። በጣም ዛሬ እንደዚህ ቁጭ ብዬ እማወራሽ ከቀዶ ጥገናው በኋላ ባገኘሁት እንትን ነው እንጂ ከዊልቸር ውጭ እንደዚህም ሶፋ ላይ አልቀመጥም። የምሬን ነው። ከ4 ወር በኋላ ድጋሚ ሁለተኛ ህክምና አለኝ። ምንድነው በዚህኛው ህክምና ተሳክቶ ለውጦች ከመጡ ሁለተኛው ዙር እንቀጥላለን ተብሎ ነበረ። ያው እንደምታዩ ሶፋ ላይ ቁጭ ብዬ ማውራት ችያለሁ። ከዊልቸር ውጭ ረጅም ሰዓትን መቀመጥ ችያለሁ። በአሁኑ ህክምና ፊዚዮቴራፒውን በጣም እየረዳኝ። ለሚቀጥለውም ደግሞ አለ ይሄ ሁሉ 6500 ሰው ሰምታችሁ 6600 ሰው እያየሁ ነው። አዎ ሀቢባዬ ህክምና አለ ሀቢባዬ። በቋሚነት አሁንም እኛ የምናግዘው ፕሮግራሞች አሉ። ዳግቢ እንደው ክበሪልኝ፣ አንቺ አቅሙ በትክክል የሚጠቀም ሰው አይደለም። ይሉንታ የሚያጠቃው ሰው ነው። እየተጫነው ነው ራሱ አንቺ ጋር ስንለው ፑሽ እያደረገ ራስ አውራ። እኔ ከማውራት
አንተን ትረዳለች ያልኩት ነበር ምጫነውና እዚህ ያሉ ቤተሰቦች በሙሉ በጣም ደስ ብሎኛል። ወደ 10 ሚሊዮን ሰው አለ 6700 ደግሞ ዳይሬክት ፕሮግራም እየተከታተላችሁ አላችሁ። ላይ ባዮ ላይ ግቡና ቲክቶክንም ፎሎ አድርጉት። ዩቲዩብ ደግሞ አለው። አሁን በቀጣይ ዳጊ እንዲቀጥልኛ የምንፈልገው እኔ ዳጊን አይደለም መደግፈው ብዙ ጊዜ ቤኪ እንደዚህ ያረክና አንተን አይደለም ራይህን ነው መደግፈው ለዋለው። እኔ የራዩ በጣም አክባሪ ነኝ፣ የራዩ ደጋፊ ነኝ። ብዙ ሚዲያዎች ላይ ይቀባበሉታል ግን ዳጊ ስቶሪ ጎበዝ ስለሆነ የሚያወራቸው ነገሮች በጣም ትልቅ ስለሆነ ይቅርታ ከነሙሉ አካሉ እየተባለ በሚገለጥበት ልክ የሆነ ሰው ስለሆነ ያን ነገር ለመጠቀም ያክል እንጂ ለዳጊ የሚቀጥል ቋሚ ነገር ሲያደርጉም አላየሁም። እኔ ሁሌ የሚያበሳጨኝ ዳጊን በዚህ ልክ አይና እናዳለሁ። ሐዋሳ ድረስ ሄጄ ነበር ከዚህ በፊት ለዚህ ጉዳይ። በቀጣይ የምናስበው ምንድነው የራሱን ፕሮግራሞችን ላይክ የብርሃን መንገድ የሚል ትልቅ ራሱም ያለበት ትልልቅ ባለተሞክሮችን የሚያቀርብበት